ሰሞንኛው የፖለቲካል ኦሮሞማ አጀንዳ ምንድነች? አዲስ አበባ። እኔም በዚህና በቀጣይ ቪዲዮዎች ስለ አዲስ አበባ የታሪክ ሰነዶችን ጠቅሼ በማያሻማ መልኩ ስለ አዲስ አበባ በቂ ግንዛቤ እንዲኖረን አደርጋለሁ ማለት ነው። ቀደም ባሉ ቪዲዮዎች በተለይም ሸዋና ትግሬ ብዬ በሰራኋቸው ቪዲዮዎች ወደ 15 ዓመታት ለሚጠጋ ጊዜ ግራኝ አህመድ በክርስቲያን አቢሲኒያ ላይ ያወጀው ጦርነት እና ለሱም የተሰጠው መልስ ምት በተለይም በአፄ ገላውዲዮስና ሰርጸ ድንግል ሁለቱም ግዛቶች እንዳዳከማቸው ተናግሬያለሁ። ሁለቱ ግዛቶች ስንል ማን ነው? እስላማዊ የአዳል ግዛትና የክርስቲያን አቢሲኒያ ግዛት። እነኚህ ሁለቱ ለ15 ዓመታት ያህል በቆየ ጦርነት እንደደቀቁ፣ ይህም ደግሞ በዚህ ቀጠና ለተከሰተ የጋላ ወረራ ሁለቱም ኃይሎች ለጋላ ወረራ እንዳጋለጣቸው ተናግረናል። ስለዚህ ከግራኝ አህመድ የጂሃድ ጦርነት ድቀት በኋላ አብዛኛው ጊዜውን ሸዋ ፈጠጋርና ወጅ የነበረው የአቢሲኒያ መንግስት በተለይም በሰርጸ ድንግል ዘመነ መንግስት ነቅሎ ወደ ጎጃም እንደገባ በተለይም በ1570ዎቹ በዚህ ቀጠና የቦረና ጋላ ወረራ እያስቸገረ ሲመጣ ከዛም ወደ ጎርጎራ እንደሄደ ከዛም ወደ ጎንደር እንደሄደ ብሎም ወደ ሰቆጣ እንደመጣ እንደገና ወደ ትግሬ እንደሄደ በተለይም በአፄ ዮሐንስ ዘመነ መንግስት አፄ ዮሐንስም በፈረንጆች አቆጣጠር በመጋቢት 1889 መተማ ላይ ከተገደሉ በኋላ የአቢሲኒያ መንግስት መቀመጫ ተመልሶ ድሮ ወደ ነበረበት ሸዋ እንደመጣ ከሸዋም አንኮበር እንደመጣ በንጉስ ምኒልክ ዘመነ መንግስት በደማቁ አስመረንበታል። ይህም ማለት የአቢሲኒያ መንግስት ቀድሞ ወደ ነበረበት ሸዋ የተመለሰው በ1889 ነው። ሸዋን የለቀቀው መች ነው? በ1570ዎቹ። በሌላ አነጋገር ከ1570 እስከ 1889 በጥቅሉ ለ300 ዓመት ያህል ሸዋና የአቢሲኒያ መንግስት ተራርቀው ነበር ማለት ነው። የአቢሲኒያ መንግስት ከ300 ዓመታት በኋላ እንግልትና የህዝብ እልቂት ነው መጨረሻ ላይ ወደ ሸዋ የተመለሰው። ለዚህም ዋነኛ ምክንያቶቹ ለ15 ዓመታት ያህል የዘለቀው የግራኝ አህመድ የጂሃድ ጦር ነው። በአረብና በቱርኮች ነፍጥና መድፍ የታገዘው ማለት ነው። የአቢሲኒያ መንግስት ጦርነቱ ሲያልቅ 2 ዓመታት ያህል ሲቀረው ነው የነፍጥ እርዳታ ከፖርቹጋል ያገኘች። የህዝቡን እልቂት ያው የታወቀ ነው። ከባድ እልቂት ነው የተፈጸመው። ከዛ እልቂት የተነሳ ጋላ አሮ ወራቡ ከተባለ ቀጠና ወሮ የሸዋን ህዝብ ላለፉት 300 ዓመታት ሲያምሰው ነበር ማለት ነው። ሲያምሰው ነበር። ስለዚህ በ1889 አፄ ዮሐንስ መተማ ላይ ከተሰዉ በኋላ የመንግስት ስርዓቱ ሸዋ መጣ ድሮ ለነበረበት። ለዚህ ነው አፄ ምኒልክ ለ15 ዓመታት ኃይል የዘለቀው የአዳል እስላም ወረራ ያደቀቀውን የሸዋ ህዝብ ያንንም ተከትሎ በአረማዊ የጋላ ወረራ ላለፉት 300 ዓመታት መከራ ያየው የሸዋ ህዝብ አዳን ተደርጎ የሚቆጠሩት ለዚህ ነው። ሙሉ ለሙሉ ግን አዳኝ አይደሉም። አፄ ምኒልክ ግን የሸዋ ህዝብን ሌላው አካባቢም ያለው ህዝብ ሙሉ ለሙሉ ከጋላ ባርነት ነፃ አላወጡት። ኢንፋክት ጋላን ወደ ነባሩ የአቢሲኒያ ህዝብ ወደዛ ነው አሲሚሌት ያደረጉት ያዋሃዱት። ያለፉት 300 ዓመታት ውስጥ የሰራውን ግፍ የጨፈጨፈውን ህዝብ ያጠፋውን ባህል፣ ቋንቋ በባርነት የሸጠውን የአቢሲኒያ ህዝብ ሰቆቃ ትተውት ጋላን በሸዋ ፖለቲካ ውስጥ አንዱ አካል አደረጉት። መልካም። ወደ ምኒልክ ዘመነ መንግስት ከመምጣታችን በፊት በግራኝ አህመድ የጂሃድ ጦርነት ጊዜም ያንንም ተከትሎ የተከሰተው የጋላ ወረራም ጊዜ ይሄ ቀጠና ምንድን ነው? ከሞላ ጎደል ሸዋ ነው የሚባለው። ዛሬ አዲስ አበባ ብለን የምንጠራው እዚህ ሸዋ ክፍለ ሀገር ነው ወይም ሸዋ ተብሎ በሚጠራው ቀጠና ነው ያለው። እንጦጦ የሚለው ይታያቸው። ስለዚህ አዲስ አበባ ከዚህ ቀጠና ነው ማለት ነው። ዛሬ አዲስ አበባ የኔ ነው የሚለው ወረሞ ወይም ጋላ የት ነው ያለው? በዚህ ቀጠና። እየተግባባን ነው። ስለዚህ በ1889 አፄ ዮሐንስ ከሞቱ በኋላ የአቢሲኒያ መንግስት ላለፉት 300 ዓመታት ሲንቋለል ከርሞ ወደ ሸዋ መጣ። በንጉስ ምኒልክ ዘመን ድሮ ወደ ነበረበት
ስለዚህ ኦሮሞ ዛሬ ከእንጦጦ ግርጌ ያለው አዲስ አበባ ከተማ የኔ ነው የሚለው በወረራ ስለያዝኩት የኔ ነው እያለ ነው። በወረራ ስለያዝኩት በዚህ አካባቢ የነበሩ ማህበረሰቦችን ገድዬ ገበሮ አድርጌ ባህላቸው አጥፍቼ ለገዳ ስርዓቴ ስል ቁላቸው ተልትዬ አካባቢው ስለያዝኩት የዘር ማጥፋት ስለፈጸምኩበት ከእንጦጦ ግርጌ ዛሬ አዲስ አበባ የሚባለው ከተማ የኔ ነው እያለ ነው። በሌላ አነጋገር በታሪካዊ ሀቅ ሳይሆን አሸብሬ ገድዬ ማንነት አጥፍቼ በግድ የኔ ያደርገዋለሁ እያለ ነው እንጂ ፖለቲካል ኦሮሞ ወይም ፖለቲካል ጋላ አዲስ አበባ የኔ ነው የሚልበት ምንም አይነት ሎጂካል አመክንዮ እንደሌለው ሊቁም ደቂቁም ያውቃል። መልካም፣ አሁን አዲስ አበባ መች ተመሰረተ የሚለውን ማየት ያለብን ይመስለኛል። ልብ በሉ፣ ምኒልክ ከ1866 እስከ 1889 የሸዋ ንጉስ ነው። የኢትዮጵያ አይደለም፣ የሸዋ ንጉስ ነው። በዚህ ዘመን ንጉሠ ነገሥት ዘኢትዮጵያ ማን ነው? በአብዛኛው አፄ ዮሐንስ ናቸው። ስለዚህ ምኒልክ የሸዋ ንጉስ እያለ ነው አዲስ አበባን የመሰረተው። ሂስትሪ ኦፍ አዲስ አበባ ፍሮም ኢትስ ፋውንዴሽን ኢን 1886 to 1910 የአዲስ አበባ ታሪክ ከተመሰረተበት ከ1886 እስከ 1910 በፈረንጅ አቆጣጠር አዲስ አበባን ከቆረቆሩ ከ3 ዓመታት በኋላ ንጉስ ምኒልክ በ1889 የኢትዮጵያ ንጉሠ ነገሥት ሆኑ። ለምን? በመጋቢት 1889 አፄ ዮሐንስ መተማ ላይ ተሰውተዋል። የአዲስ አበባ ታሪክ የሚጀምረው ከዚህ በኋላ ነው። ግን ዛሬ አዲስ አበባ የተቆረቆረበት ምድር ከግራኝ አህመድ ወረራም በፊት ከጋላ ወረራም በፊት ሸዋ ውስጥ ነበር። የአቢሲኒያ አካል ነበር። ይሄ ነጩ የምታዩት እንዳለ አቢሲኒያ ነው። ይሄ የምታዩት ነጩ እንዳለ ከዚህ ከቦጎስ ምጽዋ ጀምራችሁ እስከ ባሊ እስከ ወላሞ ወይም ወላይታ እስከ አባያ ጫሞ ድረስ ያለው እስከዚህ እዚህ ገስትሮ ወንዝ ድረስ ያለው ይሄ እንዳለ የአቢሲኒያ ግዛት። ስለዚህ ዛሬ አዲስ አበባ የተቆረቆረበት ከግራኝ አህመድ የጂሃድ ጦርነትን በፊት የአቢሲኒያ ግዛት ነው። የግራኝ አህመድም የጂሃድ ጦርነት ተከትሎ ከመጣው ከጋላ ወረራ በፊትም የአቢሲኒያ ግዛት ምድር ነው። እየተግባባን ነው። የሂስትሪ ኦፍ አዲስ አበባ ወይም የአዲስ አበባ ታሪክን በክፍል 2 እንመለስበታለን።